በአሁኑ ጊዜ በጣም ብዙ ተከፋይ የሆኑ ኤዲተሮች የሚጠቀሙት የዴቪን ጄቶን ኤዲቲንግ ስታይል ነው። እናም እኔ በዛሬ ቪዲዮ እንዴት እንደሱ አይነት ካፕሽኖችን ወይም ቴክስት ኢፌክቶችን በአፍተር ኢፌክት እንደምሰሩ አሳያችኋለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ የእኛን ኤዲቲንግ ጀማ መቀላቀል ትችላላችሁ። አሁን በቀጥታ ወደ አሰራሩ እንሂድ። በመጀመሪያ ቴክስታችሁን ትጽፋላችሁ። ከዛ ፎንቱን ቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናልን ኮሜንት ስራ አስቀምጥላችኋለሁ። በዛ መሰረት ፎንቱን ታወርዱታላችሁ። ቴክስት ከጻፋችሁ በኋላ ኢፌክት ኤንድ ፕሪሴት የሚለው ፓነል ጋር ሄዳችሁ ግራዲየንት ራምፕ የሚለውን ትመርጣላችሁ። ድራግ አድርጋችሁ ድሮፕ ታረጉታላችሁ ቴክስታችሁ ላይ። ከዛ እንደዚህ ያመጣል። የላይኛውን ከለር ወደ ላይት የሎ ከለር ተቀይሩታላችሁ። የታችኛውን ደግሞ ወደ ዳርክ የሎ ተቀይሩታላችሁ ማለት ነው። ብዙም ዳርክ ባይሆን አሪፍ ነው። ስታርት ኦፍ ራምፕ የሚለው ጋር ሄዳችሁ ፖይንተሩ እዚህ ጋር ታረጉታላችሁ። ኢንድ ኦፍ ራምፕ የሚለውን ደግሞ ከስር እዚኛው ጋር ታስቀምጡታላችሁ። ኢፌክት ኤንድ ፕሪሴት ጋር ሄዳችሁ ድሮፕ ሻዶ ብላችሁ ሰርች ታረጋላችሁ። ከዛ እሱንም ታስገባላችሁ። በመቀጠልም ቴክስቱ ከሄዳችሁ ራይት ክሊክ ትነካላችሁ። ከዛም ኢፌክት የሚለው ጋር ትሄዳላችሁ። ፐርስፔክቲቭ የሚለው ጋር ቤቬል አልፋ የሚለውን ሰሌክት ታረጋላችሁ። ኢፌክትን ፕሪሲት ጋር በመሄድ ዲፕ ግሎ ብላችሁ ሰርች ታረጋላችሁ። ይሄኛውን ፕሪሲት ከቴሌግራም ቻናል ላይ መወረስ ትችላላችሁ። እዛ ላይ አስቀምጬላችኋለሁ። በምታስገቡበት ጊዜ እንደዚህ ግሎ ኢፌክት ይሰጠናል። እዚህ ጋር በጣም ስለሚበዛ ኤክስፖዠሩን ወደ 0.05 እንቀይረዋለን። በመቀጠልም እንደዚህ አይነት ሉክ ይሰጠናል። ኢፌክት ኤንድ ፕሪሲት ጋር ሂደን ሻዶ ስቱዲዮ 3 ብለን ሰርች እናደርጋለን። ይሄኛውንም ቴሌግራም ቻናል ላይ ለቅቄላችኋለሁ። አጫጫኑን ከፈለጋችሁ ቪዲዮ ሰራለሁ ነገሩኝ። በምታስገቡበት ጊዜ ይህን ፕሪሲት እንደዚህ አይነት የሻዶ ኢፌክት ይሰጠናል ማለት ነው። ኢፌክት ኤንድ ፕሪሲት ውስጥ ገብተን ድጋሚ ሲሲ ላይት ስዊፕ ብለን ሰርች እናደርጋለን። የላይኛውን ሳይሆን የታችኛውን ሲሲ የሚለውን ብቻ ሰሌክት እናደርጋለን። ከዛ እንደዚህ አይነት ላይት ስዊፕ ይሰጠናል። ወደ ጎን በማድረግ እዚህ ጋር እናስቀምጠዋለን። ከዛም ሼፑን ወደ ሻርፕ የነበረውን ወደ ስሙዝ እንቀይረዋለን ማለት ነው። እንደዚህ አይነት ገራሚ የሆነ የዴቪን ጄቶ ቴክስት ኢፌክትን በቀላሉ መስራት ትችላላችሁ። ይህንን ፕሪሲት እንደዚህ ከምሰሩ እኔ ሊንኩን የቴሌግራም ቻናል ላይ አስቀምጬላችኋለሁ። ፋይሉን ዳውንሎድ በማድረግ መጠቀም ትችላላችሁ። እንዴት እንደሚጫን ምናምን አንዳንድ ፕሪሴቶች ካልገባችሁ ኮሜንት ላይ ወይም ደግሞ እዛው ቴሌግራም ቻናል ላይ መጠየቅ ትችላላችሁ። ቪዲዮ ወዲያው የምሰራ ይሆናል። የተለያዩ የቪዲዮ ኤዲቲንግ ቲፖችን ለማግኘት ይህንን ቻናል ሰብስክራይብ ማድረግ እንዳረሱ። የትኛውም ጥያቄ ካላችሁ ኮሜንት ማስቀመጥ ትችላላችሁ። ይመቻችሁ።